እሺ አምናለሁ ምናልባት ይሄ ነገር ትንሽ በስቷል መሰለኝ ትንሽ ላስታውስሽ እንዴ ለነገሩ ማስታወስ አይጠበቅብኝም ምክንያቱም ያ ሁሉ ነገር የሚረሳ አይደለም እሺ ግን እኔን ያ ሁሉ እንግዳ ኖሮ ከወንድሙ ሙሽራ ጋር ቆሜ ብታይኝስ ምንም አይመስልህም ማለት ነው አንድ ነገር አትደጋግሚብኝ ለምን ጥሩ ጥያቄ ነው እባክህ ቶሎ መልስልኝ ስለዚህ መመለስ አትችልም እንደዛ ነገር አላረግም በዛ ላይ ደግሞ ጨዋታ እንደሆነ ስታውቅ እናቴ በጣም ነው ያዘነችው ከዛ አንቺ መጣሽ ሲናን እባክህ ንገረኝ እናትህን የተናገርኳት መጥፎ ነገር አለ ንገረኝ መጥፎ ነገር አልኩ እንዳስታውስሽ ትፈልጊያለሽ አይ ትዝ ይለኛል አስታወስኩ የምር ማስታወስ አልፈልግም ልግባና ውስጥ እናውራ ፔሊን በጣም ተናድጄብሻለሁ እሺ ይቅርታ ካሁን በኋላ በጭራሽ በምስኪን ፊትሽ አልሸወድም ሁለተኛ የለመደኝም በጣም ይቅርታ ሲናን እኔ እያቅለሸለሸኝ ነው ሊያስመልሰኝ ነው መሰለኝ እባክህ አስገባኝ ግን እንደዚህ የምትይ ውስጥ ለመግባት ከሆነ አይ የምር ከመጠጡ በኋላ ያ ሁሉ ኃይለኛ ቡና ሲጨመር ስንቱ ጥሩ ሞድ ነው ነገር ብለኸኛል አላልኩሽም ስርዓት ያለው ሰው በጠዋት ተነስቶ ገላውን እየታጠበ ነው ይሄኔ ሻይም አፍልቶ ይሆናል አይ ረፍዷል እሱ ነው ምን እያደረክ ነው እየቀጣሁሽ ነው እባክህ የአንገት ሐብሉ ለኔ ትልቅ ትርጉም አለው የማታወሪ ከሆነ ይመለስልሻል
ካወራሽ ደግሞ አንቅሻለሁ። ገባሽ አይደል? ተግባባን አሁን? ስለዚህ ምናልባት አብሉ ሩዝ ጋር ይሆናል። ምንም የለም። እንዴት አደርሽ? እንዴት አደርክ? ምን እየፈለግሽ ነው? እኔ ቲሸርት ትናንትና አስመልሶኛል ነበር። የሩዝ ጋርም መሳቢያ እየበረበረሽ ነው? ምንድነው ነገሩ? አዲስ ፍንጭ እየፈለግሽ ነው እንዴ? ሲናን እባክህ ገና አልነቃህም መሰለኝ። ስለምን እያወራህ እንደሆነ አልገባኝም። እና ታዲያ ያገኘሽው? ምንም ፍንጭ እየፈለግኩ አይደለም። እንዴት እንደሱ ታስባለህ? ምን እያልክ ነው? ቲሸርቱን ነው ያልኩሽ። አገኘሽ ወይ? አይ ግን አያስፈልገኝም መሰለኝ። ወደ ቤት ነው የምሄደው። እንዲህ በሆን ችግር የለውም። እሺ ጥሩ። ካሴቶቹ ጋር አድራለሁ ነው ያለችኝ። እርግጠኛ ነኝ ስለዛ ምግብ ሰሪ ሊወያዩ ነው የሚሆነው። እውነቴን ነው የምልህ። ስለዚህ ልጅ አንድ ነገር ማድረግ አለብን፣ ግድ ነው። ሪዛ ነገርኩ። አንድ ቀን መታ እማዬ አባዬ ያንን ልጅ አገባሁት ትለናለች። ከዛ ለእኛም ይረፍድብናል። ሳይረፍድብን በፊት አንድ ነገር እናድርግ። ልሄድ ነው። እንዴ ወዴት ነው የምትሄደው? ምግብ ቤቱ ጋር እና ሄጄ ነገሮችን ላስተካክል። ሪዛ እባክህ ሰውዬ ምንም እንዳታደርገው። በሱ ምክንያት የኔ ልጅ ብዙ ተሰቃይታለች እና ከዚህም በላይ ትሰቃይ እና አይደል ተኩስበት ነው። ሪዛ የሌለ ነገር እያወራሽ ነው ሱሄላ። ሪዛ ቃል ግባልኝ፣ ጉልበትም እንዳትጠቀም እባክህ፣ ልለምንህ እባክህ። እብድ አድርጋችሁ ነው የምታዩኝ። በቃ አድርጋ የማታውቅ አታስመስለው። ስለ ራስህ ያለ ከፍ ያለ አመለካከት ይገርማል። ግን ደግሞ አንተ የምታስበው አይነት ሰው አይደለም ሪዛ። ትዕግስቱን ስጠኝ ዙቤር። ዙቤር? የምን ዙቤር? ሰውየውን እኮ አባርኸዋል። በአንቺ ምክንያት በስርዓቱ ማሰብ አልቻሉ። ደግሞ የኔ ጥፋት ልታደርገው ነው ሪዛ? እንደናፈቀህ እመን። ንዴት ለቆ ከሆነ ምንም ችግር የለውም፣ መልሰህ ጥራው። አይ እንደሱ ቀላል አይደለም። ትምህርት መውሰድ አለበት። ከልቤ እንደሆነ ማወቅ አለበት። የመኪናው ቁልፍ የት ነው? እዛ ነው ያለው። ሂጂ አምጪልኝ ቶሎ በይ።